የዛሬው ደግሞ ለየት ያለ ነው በጣም። አሁንማ ማበድ ሁሉ ጀምሬያለሁ። እስኪ ልገምት። ኤላ ነው እና ሌላ ማን ሊሆን ይችላል? ተቀልሽ የንዴቴን ብዛት ንክስ አርገሽ ብጭቅጭቅ አርገሽ ጣዩ እያለኝ ነው። ታዲያ ምን አናደደሽ? ብጭቅጭቅ አርገሽ አጥዩ። በዚሁ ከቀጠለማ አይቀርላትም። ቆይ ግን ከሌላው ቀን የተለየ ዛሬ ምን አርጎሽ ነው? በእኔና በቤስት ጓደኛዬ መሀል እየገባ ሊበጠብጠን ነው። ቤስት ጓደኛዬ ስትይ አለምና እና ሌላ ማን ሊሆን ይችላል? ጥሩ። ቆይ ምን አድርገው ነው የሚበጠብጣችሁ? አጠገቤ እንዳትደርስ ብዬ ሳስጠነቅቀው አለምን መጠቀሚያ ያላደርጋት አጉል አቀራረብ ቀረባት። አጉል አቀራረብ ስትይ እስኪ አብራሪልኝ። አጉል አፍቃሪ እየመሰለ የልጅቷን ልብ ሊያስኮበልል ነው። ባልሳሳት መጀመሪያውንም እሱ ልቧ ውስጥ ተጎዝግዟል። ስለዚህ እሱ ከተመቻት አንቺ ምን አገባሽ? አንቺ እኮ የልጁን ሴረኝነት ስለማታውቂ ነው። አውቁ ከኔ ላለመራቅ ብሎ ነው እሷን የቀረባት። ይወደኛል እያልሽ ነው? እኔ እንደሱ አልወጣኝም። ወጣሽ እንጂ ካልወደደሽ ለምን ካንቺ ላለመራቅ ይፈልጋል? ምክንያቱም ምን? ግልጽ እኮ ነው። ጆኒን ለማናደር ሲል ነው እንደዚህ የሚያደርገው። አንቺ ልጅ ምንሽም እያማረኝ አይደለም። ማለት ኤላ ተብዬው በነፃ ልብሽ ውስጥ ገብቶ ሳይጎዘጎዝ አይቀርም። እማይሆን ነገር ዝም ብለሽ አትቀባጥሪ። በዚህ ምድር ላይ እንደ ኤላ የሚያስጠላኝ ሰው የለም። ታዲያ የምጠዩ ሰው አንቺን ራቀሽ ቀረበሽ፣ አንቺ ምን አገባሽ? እሱማ ልክ ነሽ፣ ግን እኔም መቅረቡ ለጆኒ ኮንፈርት እየሰጠው አይደለም። እንደውም ልንገርሽ፣ አለም ኤላን መጥበሷ ከጆኒ በላይ የሚያስደስተው ሰው የለም። ለምን ይደሰታል? ጆኒ እኮ የጠላው ከአለም ጋር መቀራረቡን አይደለም፣ አንቺ ኤላ የምታይበትን መንገድ ነው። ሰው ደግሞ እንደዛ የሚያየው የሚወደውን ሰው ብቻ ነው። መሲሙሽ ስታናድጂ። ቆይ ለምንድን ነው ወደ ኤላ የምትገፊኝ? ጆኒ ምን ቢበድልሽ ነው? ቆይ ሰብሊ የኔ ቆንጆ ራስሽን ባታታዩ ጥሩ ነው። ልብሽ የሚለውን አድምጪ። እስኪ መጀመሪያ ያለብሽን የፍቅር ችግር ፍቺ፣ እዚህ ለሰው ምክር ከመስጠትሽ በፊት። ልክ ነሽ፣ የኔ ጥፋት ነው። እህቴ ነሽ ብዬ ገመኔን ማካፈል። መሲሙች አምልጦኝ ነው። በቃ ስለተናደድኩ ማውራት አላውቅም። ይሄ ልብሽን ከተናገርሽ በኋላ አምልጦኝ ነው አይሰራም። እሺ መሲ በእናትሽ ይቅርታ አድርጊልኝ። እውነት አምልጦኝ ነው። ወይኔ ጉዴ! ምንድን ነው ያደረኩት? ይሄ ልጅማ ገና ያሳብደኛል። ሶሲ ደህና ነሽ? ተመስጠሽ የሆነ ነገር እያሰብሽ እንዳለ ነው የሚመስለው። ምን ነው ችግር አለ እንዴ? አይ ችግር እንኳን የለም፣ ግን የሆነ አይዲያ መጥቶልኝ እሱን በጣም እያሰብኩበት ነበር። ምንድን ነው አይዲያው? ምን መሰለ 11ኛ ክፍልና 12ኛ ክፍል በነበርንበት ጊዜ ማለትም ኢንቨስቲጌቲቭ ጆርናሊስት ለመሆን ከወሰንኩኝ በኋላ አንዳንድ ነገሮችን እየጻፍኩኝ ያስቀምጥ ነበር። ይሄን ነገር አስታወስኩት። እነ ሚኪ ከእስር ቤት እንደወጡ ይሄን ነገር ዜና ሰራበታለሁ ብለሽ ፋይል እንዲያስሽ አስታወስኩ። ዩሲ እሱን ራሱ ረስቸው ነበር። ካሰብን ሌላ የምናስታውሳቸው ፋይሎች ይኖርሻል። አያህ እሱን እኮ ነው የምልህ። ግን ፋይሎቹን ምን ለማድረግ አስበሽ ነው እንዴ? እነዚህ ፋይሎች እኮ የታሪካችን አካሎች ናቸው። አልገባኝም። እስኪ አስበው፣ በእነዚህ 2 አመታት ውስጥ በብሩክ በሃና በጊሊያድ እንዲሁም ደግሞ በፊዮሪ መካከል የነበረውን ቢፍ ታስታውሳለህ አይደል? እንዴ ልክ ነሽ፣ አስታውሳለሁ። እሺ ሄዋንን ፍቅረኛቸው ለማድረግ አቡሽና ሚኪ የሚያደርጉት ፋይቲንግ እሱስ ትዝ ይላል? አዎ በጣም ሲጋጩ ነበረ። ሰርፕራይዝ! ያኔ የተዋወቅኳቸው ሰሞን እነሱን አራዳ ቋንቋ አስተምሩኝ ብዬ የጻፍኳቸውን ወረቀቶች ማለት ነው አሁን ባገኛቸውስ? ያውም ያኔ ንግግራችሁን ካላስተማራችሁኝ ብለሽ ታስቸግሪያቸው ነበረ። ኢቭን እኔ እናንተ መካከል የነበረው መተፋፈር ፍቅሬን እስክትረዳኝ ከዛ ደግሞ እያወቅ እንዳላወቀ የምትሆነው ነገር ይሄ ሁሉ ነገር እኮ ቢጻፍ ታሪክ ይወጣዋል። ግን ይሄን ሁላ ነገር ያነሳሽው ምን አስበሽ ነው? ኢንትራንስ ከወሰድን በኋላ እኮ ሁላችንም እንበታተናለን። አብሮ ሊኖር የሚችለው ነገር በቃ ፎቶና ትዝታ ብቻ ነው። ልክ ነሽ። እኔ ደግሞ ማለት ነው ለትዝታ እንዲሆነን 2 ነገር አስቤያለሁ። ምንና ምን? አንደኛ ሁሉንም በዙሪያችን ያሉትን ሰዎች ኢንተርቪው እያደረኩኝ የራሳቸውን ታሪክ እንዲናገሩ አደርጋለሁ። ቀጥሎስ? ቀጥሎ ደግሞ እኔ ጋር ካሉት ታሪኮች ጋር አድርጌ በጥሩ አማርኛ አሪፍ አድርጌ ጽፈዋለሁ። ከዛስ? ከዛ ሁላችንም የተወሰነ ገንዘብ እናዋጣና ትንሽዬ መጽሔት እናሳትማለን። ከዛ እሱ በእጃችን ይሆናል። ዩኒቨርሲቲ ስንገባ እያነበብን እንድናናበታለን ማለት ነው። ዋው ሶሲ፣ ይሄ ምርጥ ሀሳብ ነው። ሁለተኛው ሀሳቤ ደግሞ አንድ ፕሮግራም ለማዘጋጀት አስቤያለሁ። ምን አይነት ፕሮግራም? አነስ ያለሽ ጌት ቱጌዘር ነገር ነው ያሰብኩት። ሁላችንም ጓደኛ ማቾች አምሮብን ኬክ እንቆርሳለን፣ ፎቶ እንነሳለን። ከዛ መጽሔታችንም እዛ እናስመርቃለን ማለት ነው። ቆይ ሁላ ሀሳብ ከየት አመጣሽው? ከፊልም ላይ ነው። አቤት አንቺና ፊልም! ባይገርም ትናንትና አሪፍ የሆነ ስኩል ላይ ፊልም እያየው ነበር እና እዛ ላይ ያለችው ሜን ካራክተር እንደዚህ አይነት ነገር ስታደርግ በቃ እኔም ኢንስፓየር ሆንኩኝ።
አሁን ገና ፊልም ማየትሽን በጣም ወደድኩት። ስለዚህ ይሄን አይዲያ ሰፖርት ታደርገኛለህ ማለት ነው? በደንብ ነው። ይሄንን ካልደገፍኩሽ ምኑን ፍቅረኛ ሆንኩኝ? ኦ ቤብ አይ ላቭ ዩ ሶ ማች። ሜቱ በቃ እንደዛ ከሆነ ክላስ እንሂድና እናንተ የምናስታውሳቸውን ነገሮች ቮይስ ሪከርድ እናድርግ። ይቻላል። ኦኬ ሌትስ ጎ።